ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲ ቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የምክክር ጉባኤው ተጠናቆ አጠቃላይ ስምምነቶችና የውሳኔ ሀሳቦች ከተያዙ በኋላ ዋናውና ወሳኙ የትግበራ ምዕራፍ ይጀመራል። ጉባኤው በወረቀት ላይ ያሰፈራቸውን ውሳኔዎች ወደ ህዝብ ህይወት ወደ ምድር ለመቀየር የሚደረጉት ሂደቶች በሚከተለው መልኩ በዝርዝር ይከናወናሉ። የምክክር ጉባኤው ካለቀ በኋላ የሚከተሉትና ዋና ዋና ሂደቶች በአጭሩ ማየት እንችላለን። የምክክሩ ጉባኤው ተጠናቆ አጠቃላይ ስምምነቶችና የውሳኔ ሀሳቦች ከተያዙ በኋላ ዋናውና ወሳኙ የትግበራ ምዕራፍ ይጀምራል። ጉባኤው በወረቀት ላይ ያሳረፋቸውን ውሳኔዎች ወደ ህዝቡ ህይወትና ወደ ምድር ለመቀየር የሚደረጉት ሂደቶች በሚከተለው መልክ በዝርዝር ይከናወናሉ። ሌላው የምክክር ጉባኤው ካለቀ በኋላ የሚከተሉትን ዋና ዋና ሂደቶች በአጭሩ ማየት ይቻላል። የመግለጫና የውሳኔ ሀሳቦችን ለህዝብ ይፋ ማድረግ፣ የትግበራ ማዕቀፍ የስራ እቅድ እና የጊዜ ሰሌዳ ማዘጋጀት፣ አስፈጻሚ አካላትና የክትትል ኮሚቴ መሰየም፣ ለህዝብና ባለድርሻ አካላት ማብራሪያ፣ የካስኬድ ውይይት መስጠት፣ ስራዎችን ወደ ተግባር መለወጥና ተጨማሪ ማሻሻያ ማድረግ፣ ወቅታዊ ግምገማና ለህዝብ ሪፖርት ማቅረብ፣ ዝርዝርና ጥልቅ ማብራሪያ በጉባኤው በኋላ ያለው ሂደት። አንደኛ፣ የውሳኔዎችን ውጤት ለህዝብ ይፋ ማድረግ። በጉባኤው የተደረሱትን ስምምነቶች የተያዙ የጋራ አቋሞችንና የተላለፉ ውሳኔዎችን የሚያጠቃልል ጋዜጣዊ መግለጫ ፋይናል ለህዝብ ይፋ ማድረግ። ዓላማው ህዝቡ በጉባኤው ምን እንደተወሰነ፣ ምን አይነት መፍትሄዎች እንደተቀመጡና በቀጣይ ምን እንደሚጠብቅ ግልጽ መረጃ እንዲኖረው ለማድረግ ያስችላል። የትግበራ ማዕቀፍ ማዘጋጀት። የተቀመጡት አጠቃላይ አቅጣጫዎች ወደ ዝርዝር የስራ እቅድ ይለወጣሉ። እያንዳንዱ ውሳኔ ማን ይፈጽመዋል ለሚለው የመንግስት አካላት፣ የሲቪል ማህበራት፣ የሃይማኖት አባቶች ወይም የጋራ ኮሚቴዎች፣ መቼ ያልቃል ለሚለው የአጭር የመካከለኛና የረጅም ጊዜ ሰሌዳ፣ በምን በጀትና ግብአት ይከናወናል ለሚለው የሚሉት ነጥቦች በግልጽ ይዘረዘራሉ። ሶስተኛ፣ አፈጻጸሙን የሚከታተል አካል ታስክ ፎርስ ስትሪንግ ኮሚቴ መሰየም። ምን ይደረጋል ለሚለው ውሳኔዎቹ ወረቀት ላይ ብቻ ቀርተው እንዳይረሱና እንዳይደናቀፉ ሂደቱን በቅርብ የሚከታተል የሚገመግምና የማስተባበር ገለልተኛ ወይም ዓላማው ስብስብ አካል ይቋቋማል። የሚገጥሙ እንቅፋቶችን በወቅቱ ለመፍታት የተጣለባቸውን ኃላፊነት በአግባቡ መወጣታቸውን ለማረጋገጥ ያስችላል። አራተኛ፣ ውሳኔዎችን እስከ ታችኛው የህብረተሰብ ክፍል ምን ይደረጋል ለሚለው በጉባኤው የተሳተፉ ተወካዮች ወደ የወክላቸው ማህበረሰቦች፣ ወደ ክልሎች፣ ዞኖች፣ ወረዳዎችና ህዝባዊ ማህበራት በመመለስ የጉባኤውን ውጤት ያስረዳሉ። ሌላው በህዝብ ዘንድ ያለው ጠቀሜታ ህዝቡ የምክሩን ውጤት በግልጽ ተረድቶ የራሱ እንዲያደርገው በሂደቱ ላይ እምነት እንዲያድርበትና በትግበራው ላይ ንቁ ተሳትፎ እንዲያደርግ ያስችለዋል። አምስተኛ፣ ተግባራዊ እንቅስቃሴና የህግ ፖሊሲ ማሻሻያዎች። ምን ይደረጋል ለሚለው ውሳኔዎቹ የሚጠይቋቸው ተግባራት ይጀመራሉ። ለምሳሌ ህጎችን ወይም ፖሊሶች ማሻሻል ከተወሰነ ለምክር ቤት ይቀርባሉ። ሌላው የታሰሩ ሰዎችን መፍታት፣ የተፈናቀሉትን መመለስ ወይም የሰላም ሂደቶችን ማስቀጠል ከሆነ ተገቢው እርምጃ ይወሰዳል። ሌላው ማህበራዊ ኢኮኖሚያዊ ጥያቄዎችን መመለስ ከተወሰነ ወደ በጀትና ስራ ይገባል። ስድስተኛ
የመከታተል የመገምገምና የውጤት ሪፖርት ሂደት ምን ይደረጋል ለሚለው በተቀመጠው የጊዜ ሰሌዳ መሰረት የታሰሩ ሰዎች ይገመገማሉ። የታዩ ጉድለቶች የሚታረሙባት፣ ያሉት ስራዎች የሚጠናከሩበት ሁኔታ ይመቻቻል። ሌላው ለህዝብ የሚቀርብ ሪፖርት አስፈጻሚው አካል ወይም የክትትል ኮሚቴው በየጊዜው ውሳኔዎች የት ደረጃ ላይ እንደደረሱ ምን ውጤት እንዳመጣ ለህዝቡ ይፋዊ መግለጫ ይሰጣል። በአጠቃላይ ከምክክር በኋላ ያለው ጊዜ ንግግር ወደ ተግባር የሚቀየርበት በመሆኑ የውሳኔዎቹ ተግባራዊነትና የህዝቡ ቀጣይነት ያለው ተሳትፎ ሂደቱ ስኬታማ እንዲሆን ወሳኝ ድርሻ አላቸው። አድማጮቻችን የዕለቱን ዜና በዚሁ አጠናቀናል። በሚቀጥለው ፕሮግራም እስከምንገናኝ የኢቲ ቦኖ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ